ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በዚያም ሰይጣን ፈተነው። ዲያብሎስም የእግዚአብሔር ልጅ ከሆንክ ይህን ድንጋይ እንጀራውን ብለህ እዘዝ አለው። ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾሞ መራቡን ያውቅ ነበርና ኢየሱስም ሰው በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ዲያብሎስም አልተሳካለትም ነበር። ዲያብሎስም ረጅም ወደ ሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው። ዲያብሎስም እንዲህ አለው፣ ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል። ለምወደውም ለማንም እሰጣለሁና ለአንተ ሰጥሃለሁ። ስለዚህ አንተ በእኔ ፊት ብትሰግድ ሁሉ ለአንተ ይሆናል አለው። ኢየሱስም መልሶ ለጌታ ለአምላክ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏል አለው። ወደ ኢየሩሳሌም ደግሞ ወሰደ። በመቅደስ ጫፍ ላይ አቆሞ ይጠብቁ ዘንድ መላእክትን ስለ አንተ ያዛል፣ እግርህንም በድንጋይ ከቶ እንዳይሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ከዚህ ወደ ታች ራስህን ወርውር። ኢየሱስም ጌታ አምላክህን አትፈታተነው ተብሎ ተጽፏል አለው። ዲያብሎስም ፈተናውን ከጨረሰ በኋላ